ሰላም እንደምን አላችሁ የቻናሌ ቤተሰቦች። ይህ ቪዲዮ የምሰራላችሁ በቴሌግራም ለመግባት ስትሞክሩ ቬሪፊኬሽን ኮድ እናንተ ወደ ማታውቁት ወይም ደግሞ ከእናንተ ጋር ወደ ሌለው የጠፋ ኢሜይል ቬሪፊኬሽን ኮድን የሚልክላችሁ ከሆነ ወይም የቴሌግራም ኮድን በጭራሽ አልልክም ካላችሁ ይህን ችግር እንዴት እንደምትፈቱትና አካውንታችሁ እንዴት እንደምታስመልሱ በዝርዝር አሳያችኋለሁ። እስከ ቪዲዮን መጨረሻ አብራችሁን ቆዩ። እሺ መጀመሪያ የቴሌግራም ኮዳችን እንዲልክልን ማድረግ ያለብን ዋና ዋና ነገሮች እናያለን። በመጀመሪያ እኛ እየተጠቀምንበት ያለ የቴሌግራም አፕሊኬሽን ቴሌግራም ኤክስ እና ሌሎች የቴሌግራም አፕሊኬሽኖች የቴሌግራም ኦፊሻል አፕሊኬሽን ስላልሆኑ የቴሌግራም ቬሪፊኬሽን ኮድ ወደ እነሱ ሊልክልን አይችልም። የቴሌግራም ቬሪፊኬሽን ኮድ እንዲልክልን መጀመሪያ የቴሌግራም ኦፊሻል አፕሊኬሽን ዳውንሎድ ማድረግ ይኖርብናል። የቴሌግራም ኦፊሻል አፕሊኬሽን ዳውንሎድ ለማድረግ መጀመሪያ ወደ ፕሌይ ስቶር እንገባለን። በመቀጠል ሰርች ማድረጊያ ቦታ ላይ እንደዚህ ቴሌግራም ብለን ጽፈን ሰርች እናደርጋለን። በመቀጠል በመጀመሪያ ከላይ የሚያመጣልን ቴሌግራም የሚል ጽሑፍ ብቻ ያለበት አፕሊኬሽን ኢንስታል እናደርጋለን። ኢንስታል አድርጎ ከጨረሰ በኋላ ኦፕን እንለዋለን። በመቀጠል እዚህ ጋር ስታርት መሰጂንግ የሚለውን ክሊክ እናደርጋለን። ይሄም አለው እንለዋለን። በመቀጠል ስልክ ቁጥራችን እናስገባለን። ስልክ ቁጥራችን ለማስገባት መጀመሪያ ካውንትሪ ኮድ መምረጥ ይኖርብናል። ካውንትሪ ኮድ ለመምረጥ እዚህ ጋር ካውንትሪ የሚለውን ክሊክ እናደርጋለን። በመቀጠል ከነዚህ ሀገራት ኢትዮጵያ የሚለውን መርጠን እናስገባለን። ከዛ እዚህ ጋር 9 ብለን በመጀመር ሙሉ ስልካችን እናስገባለን። ከ09 በኋላ ያለውን ስልክ ቁጥራችን ማለት ነው። ከጨረስን በኋላ እዚህ ጋር ክሊክ እናደርጋለን። በመቀጠል እዚህ ጋር ስልክ ቁጥራችሁ ቼክ አድርጉ ይለናል። የሚስተካከል ካለው እዚህ ጋር ኤዲት ብለን ማስተካከል እንችላለን። ስልካችን ትክክል ከሆነ ግን እዚህ ጋር የስ የምትለዋን እንጫናለን። በመቀጠል ኮንቲኒው እንለዋለን። ይሄንም አለው እንላለን። ከዛ እዚህ ጋር ትንሽ ከዞረ በኋላ ወደዚህ ያስገባናል። አሁን እዚህ ጋር ስንደርስ ቼክ ዩር ኢሜይል የሚለውን ቬሪፊኬሽን ኮዱ ወደ ኢሜይላችን ስለላከው ኢሜይላችሁ ውስጥ ገብታችሁ ቼክ አድርጉ እያለን ነው። ነገር ግን ኢሜይላችን እኛ ጋር ስለሌለ ይሄ ኮድ ያለ ኢሜይል ማግኘት የምንችልበት አንደኛ አማራጭ ቴሌግራማችን ከአሁኑ በፊት በሌላ ስልክ ወይም ደግሞ በኮምፒውተራችን ላይ የተጠቀምንበት ከነበረ ኮድ መጀመሪያ የሚልከው እዚያው ስጠቀምባቸው ወደ ነበሩ ስልክ ወይም ደግሞ ኮምፒውተር ነው የሚልከው። ስለዚህ እናንተ ኢሜይል ሳያስፈልጋችሁ የቴሌግራም ቬሪፊኬሽን ኮዳችሁ እዚህ ጋር በመግባት በቀላሉ ማግኘት ትችላላችሁ ማለት ነው። ሁለተኛ አማራጭ ደግሞ እዚህ ጋር ያለው ቼክ ዩር ኢሜይል የሚለው በሱ ፋንታ ቼክ ዩር ኤስኤምኤስ ወይም we have sent your verification code to this number ብሎ በኢሜይላችሁ ፋንታ ስልክ ቁጥራችሁ መጥቶ እያለ ወደ ስልካችሁ መሰጅ የማይገባ ከሆነ ማለትም ኮዱ በመሰጅ ልኮልን ቴክስት ግን ወደ ስልካችን የማይገባ ከሆነ ግን በስልካችሁ ላይ ያለ ቀንና ሰዓት ከቴሌግራም ሰርቨር ጋር ወይም ቴሌግራም ከሚቆጥረው ሰዓት ካልተገጣጠመ ቬሪፊኬሽን ኮድ ወደ ስልካችሁ አይልክላችሁም ማለት ነው። እናንተም የስልካችሁ ሰዓትና የቴሌግራም ሰዓት አቆጣጠር እኩል ለማድረግ አንድ ጊዜ ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል እዚህ ጋር ጀነራል ማናጅመንት የሚለውን ክሊክ ታደርጋላችሁ። ከዛ በመቀጠል ዴት ኤንድ ታይም የሚለውን ክሊክ በማድረግ እነዚህ ሁለቱም ኦን ታደርጋላችሁ ማለት ነው። አሁን ስልካችሁ ከቴሌግራም ሰዓት አቆጣጠር ጋር እኩል እንዲሆን ያደርጋል ማለት ነው። በመቀጠል ቴሌግራም ውስጥ ገብታችሁ ሪሰንድ ኮድ ካላችሁ ቴሌግራም ወደ ስልካችሁ በቴክስት ቬሪፊኬሽን ኮድ ይልካል ማለት ነው። ከዛ እናንተ በዚህ ተጠቅማችሁ መግባት ትችላላችሁ። በእነዚህ ሁሉ ሞክራችሁ ልክ እዚህ ጋር እንዳለው ቼክ ዩር ኢሜይል የሚል ጽሑፍ ብቻ ካመጣላችሁ ግን የግድ እዚህ ጋር ያለው ኢሜይል አጥፍታችሁ አዲስ ኢሜይል ማስገባት ይኖርባችኋል ማለት ነው። እናንተ እዚህ ጋር ያለው ኢሜይል አጥፍታችሁ አዲስ ኢሜይል ለማስገባት እዚህ ጋር ካኖት አክሰስ ዚስ ኢሜይል የምትለዋን ክሊክ እናደርጋለን። በመቀጠል እዚህ ጋር ሪሴት ሎጊን ኢሜይል የምትለዋን ክሊክ በማድረግ አሁን ላይ ያለው ኢሜይል አጥፍቶ ከሰዓት ቀን በኋላ ቬሪፊኬሽን ኮዳችሁ ወደ ስልካችሁ በኤስኤምኤስ ይልክላችኋል ማለት ነው። እዚህ ጋር ግን እናንተ ማወቅ ያለባችሁ ሪሴት ሎጊን ኢሜይል ከማለታችሁ በፊት ማወቅ ያለባችሁ ቴሌግራማችሁ ላይ የነበሩ መልእክቶች የሆኑ ፎቶዎች እና ግሩፖች ሙሉ በሙሉ ሊጠፉ ስለሚችሉ ያ አማራጭ ከመጠቀማችሁ በፊት መጀመሪያ ላይ የነገርኳችሁ ሁለቱም ዘዴዎች ብትከተሉ የተሻለ አማራጭ ይሆናል ማለት ነው። በሁለቱ ሞክራችሁ ኮድ ካላገኛችሁ ግን ግዴታ ይሄን መጠቀም ስላለባችሁ ከሰዓት ቀን በኋላ ምንም እንቅፋት ሳይኖራችሁ መግባት ትችላላችሁ ማለት ነው። እንግዲያውስ የተከበራችሁ የቻናሌ ቤተሰብ አሁን እንደነገርኳችሁ አንድም ቢካላችሁ በአንድ እየቀያየራችሁ ሞክሩት። በተለይ ደግሞ ሶስተኛው በእርግጠኝነት ስራላችኋል። እስከ መጨረሻ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ቪዲዮውን ከጠቀማችሁ ላይክ በማድረግ ቻናሌ ደግሞ ሰብስክራይብ ማድረግን አትርሱ። አመሰግናለሁ።